አንዳንዴ ቅንነትን ይዘን ስንሄድ ሰይጣን አውቆ ያልእልህ ውስጥ ሊከተን ይፈልጋል። መጽሐፍ ቅዱስ ላይ አንድ የሚገርም ነገር አለ። አሁን አብኔር የሚባል የሳኦል የሰራዊት አለቃ የነበረ ሰው አለ። ከዛ አዛሄል የሚባል ደግሞ የዳዊት ሰራዊት የኢዮአብ ወንድም ነው። አዛሄል በባዶ እጁ አብኔርን ያባራል። አብኔር ሰይፍ ይዞ ከፊት ለፊት ይሮጣል። አብኔር ሰይፍ ይዞ እየሮጠ ነው። አዛሄል በባዶ እጁ እንደሚዳቀው ፈጣን ነበርና ያባረዋል። ኋላ አብኔር ትንሽ አንተ ሰውዬ ወይ ዞር በልና ትንሽ ሰይፍ አግኝ እንጂ ሰው እንኳን ቢያይ ምን ይባላል? እኔ ሰይፍ ይዤ ከፊት ሮጣለሁ፣ አንተ በባዶ እጅህን ታባረኛለህ ብሎ ስለው እምቢ አለ። ድርቃል። ድርቅ ሲል ጥሩ አምልጦ የነበረው አብኔር ዞር አለና በሰይፉ የአዛሄልን ሆድ ወቅቶ ገደለው። እባካችሁ ልባችን ሊያበላሽ መንፈሳችን ሊያበላሽ ሰይጣን የሚልክብን መጥፎ ነገር ያስዛ በኢየሱስ ጩኸት ነው ወይስ እምነት ነው ከውስጣችሁ? አዎ ከክፉ ምን ሆነ ለመጻሽ? መሸሽ ነው። ለምን እግዚአብሔር ወደኛ የሚመጣበት ቅን ልብ ገር ልብ አይበላሽ።